ለማድረግ ያምራል። ስድብ ቃል ምን እንደሚያምኑ እንኳን አያውቅም። ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ ታርጋ እንደሰበከችው አርጌ ስለማት የሞላ አይምሮ ያረፈ ይነይጀ ነው። ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ያየናቸውን ቪዲዮዎች ዲቴይል እናያለን። ጥያቄና መልሱን እናጣጥፋለን። አብራችሁን ቆዩ። ባይ እንቀጥል። ምን አይነት ጥያቄ ውስጥሽ ተፈጥሮ ነው ከዛ በኋላ አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው? ምን አይነት ጥያቄዎች ውስጥሽ ተፈጥሮ አሁን ወዳለሁበት አንድ የእግዚአብሔር ቃል ያንንም የእግዚአብሔር ቃል ሳነብን እኔ መጽሐፍ ቅዱስ አነባለሁ በፊት አሁን መጋቢ አዲስ በገርሽ ሲያስተምሩ አየትም አልሄድም ቁጭ ብዬ እጽፋለሁ እና አንድ ጥቅስ ያነበብኩት ያ ጥቅስ ሐዋርያት ሥራ 4 መዳን በሌላ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችው ማለት ነው። ስለዚህ መጠየቅ ጀምሮ ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለሚገናኝ ብዙ አገልጋዮች አባቶች ጋር ስለሚገናኝ መጠየቅ መዳን በሌላ በማለት የእኛ ቤተክርስቲያን ደግሞ በቅዱሳን በማርያም በጻድቃን አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍትሐት የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣል መልስ ግን ዝም በይ። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። በነገራችን ላይ ማለት ነው ዘርፌ ከልጅነቴ ጀምሮ በጣም ነው የምወዳት ስቲል ማለት ነው። ስለ እውነት ያው መስመራችን ስለተለያየ አሁን ላይ መዝሙራን አልሰማም፣ የድሮቹን ግን እሰማቸዋለሁ። እዛ ላይም ስለ ክርስቶስ ስለ ኢየሱስ የዘመረቻቸው መዝሙሮች አሉ እኮ ግን እሱን አዳምጣለሁ። ግን እስቲ አሁን መልሱን እኔ ሐዋርያት ሥራ 4 ቁጥር 12 የእግዚአብሔር መልአክ ያድናቸዋል ተብሎ ነው የተጻፈው። ምን ማለት ነው? ያድናቸዋል ማለት ምን ማለት ነው? ሐዋርያው መዳን በሌላ በማንም የለም እስከ ሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ይላቸዋል፣ ያድናቸዋል። ጥቅሱን እናውጣው ወይስ እናሳምነው? የሰማይ ይሻላል አስታርቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶች ተምዳርገው ቢሞቱም አይጠቅሱ እነሳለን። ከእኛም ጋር እንደዚህ አይነት ጥቅስ ሲጠቀስ የሆነ ጥቅስ ማንወዳለን፣ ከእነሱም ደግሞ ይችግራል። እግዚአብሔር ደግሞ የሰጠን መጽሐፍ ቅዱስ ጫማን የሚስተካከለው እግር ነው የሚስተካከለው። አንድ ሰው ጫማ ባይበቃው ትንሽ እግሩን ነው የሚስተካከለው ጫማው። ስለዚህ የእኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ 4 ከመነገሩ በፊት ይወጣቸው። አሁን ጥቅስ ከመሀል ሲያወጡት ችግር ነው። ከመሀል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት። የለም አንዳንድ አሁን እኛ እችን ቃል ይዛችሁ ልትሄዱ በጣም ስኬት ነው በእውነት። እኛ የምናምነው በሉ ነው በጥቅስ አይደለም በመጽሐፍ ቅዱስ። በምን አናምን? በምን ነው የምናምነው? ምን ማለት ከመሀል አውጥቶ ጥቅስ ችግር። አንዳንድ ሰው ከመሀል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጣ አሉ። ሲገጥ ይሁዳ ታንቆ ሞተ ይላል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ እንዴት አለ ለምን አለ የሚለውም አይታስብ። ጴጥሮስ እና ዮሐንስ ሲጸልዩ ወደ ቤተ መቅደስ ነው በ9 ሰዓት
የለኝም። ያለኝ ምንድን ነው? መፈወስ ብቻ ነው የምችለው። ተራራቅ ሆነት ያንን ዘመን ይመልስልን። አሜን። ብርና ወርቅ የለኝም። ተነሳና ምን በል በኢየሱስ ክርስቶስ ተነሳ፣ ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስ እያዳሙ ሸንጎ አቀረቡ። በጣም ያናግኛልም አንዳንድ ደግሞ ሰውየው ዳነ። መዳነ ምንም ችግር የለውም ማለት ጌታ ዳናል። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ጉዳያችን አይደለም አይሁድ በዚህ ከኛ ተሸው አሩና በምንድን ያዳናችሁ ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ ሆነ መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አይደለም ለማለት ነው። ይህ ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አይደለም ራሱ ጴጥሮስ እኮ ነው። መዳን በሌላ አሁን በቤታችን ታድናለች አታድንም? በማን እመቤታችንንም አግኝተን ምግባራችን አይፈቅድም አግኝተን መዳን በሌላ በምንልበት ስም ማን ቢሮስ ነው? እኔም ማድናችሁ በማን ስም ነው ነው አቡነ ገብረ መንፈስ ቅዱስ አሉ ያሉናል። በማን ስም? የተጋደሉለት መከራ ያዩለት የመነኑለት ሕይወታቸው የሰውለት የክርስቶስን ስም ጠርተው ነው የሚገቡት። ስለዚህ አቡዬን የምትጠይቋቸው ገብርኤልን የምትጠይቋቸው ቃላቸው አንድ ነው። መዳን በሌላ የምንልበት ስም የማን ስም ነው? ስለዚህ ቅዱሳን ያድናሉ አያድኑም? በማን ስም? በእግዚአብሔር። እግዚአብሔር በቅዱሳን ያድናል አያድንም? ያለ ቅዱሳን ማዳን ይችላል አይችልም? ቅዱሳን ያለ እግዚአብሔር ማዳን ለምን? ኃይል እግዚአብሔር ነው ማዳን። የመዝሙራቸው እግዚአብሔር ነው ይላል። ሰው ፖሊስ ጋር ነው ምን እንዳገናኘው ነው ለራስ ተሰማው ይመስለኛል። የዱላ ኃይል እግዚአብሔር ነው። ወይስ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በራሱ ማዳን የሚችል ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸው። እሺ ቀጣይ በመስደብ ቅዱሳንን በማጥላላት የሚያምኑበትን ነገር በመሳደብ አላማ ባይዘው ለምን ካልሽ እየገባኝ የኢየሱስ እውነት ልንጸልይላቸው ትናንት እኮ እኔ ከእነሱ መካከል እግዚአብሔር ስለራራልኝ ነው አይኖቼን ያበራል እና እንዲያውም መወሸክ እንዲገባን ነው ልንወስድ ነው የሚገባን እንጂ እነሱ ላይ መፍረድ አለብን ብዬ አላስብም። ስለዚህ አልሳደብም። የኦርቶዶክስን ትምህርት ግን ልሞግት ይችላል። ያ ማለት ስድብ ሳይሆን አይዲዮሎጂውን መሞገት ኦኬ እኮ አይደል? በሁለት እምነቶች ማለት መሞገት ሊሆን ይችላል። ለመግባባትም ላለመግባባትም ወይ ደግሞ ልዩነትን ለማወቅ ለማጥበብ ሊሆን ይችላል። አልሳደብም። ያን ስል ግን ከዚህ በፊት አንድ ፓስተር ነው ቤተሰቦች ላይ ግን አልጨከንሽባቸው ብሎኝ እና ስላልገባኝ ምንድን ነው ስለው እየሰደብሻቸው አለኝ። እኔ አንድም የስድብ ቃል ካፌ ወጥቶ አያውቅም። ስለዚህ ይሄ በዚህ ይስተካከልልኝ። ማልሳደቡ ደግሞ እየተቀበሉት ስለማይፈቅድ ነው። ኢየሱስ የፍቅር አምላክ ነው፣ የሚራራ ነው፣ በመራራት ነው የራሱ ያደረገኝ። ስለዚህ እኔ ማን ሳደብ እና በዚህ እንዲስተካከልልኝ ነው። ግን ሰዎች እንዲያውቁ ግን ብዙ ፌክ አካውንት አለ እና ፌክ አካውንት እኮ በጽሁፍ ሲሆን ነው ዘርፍዬዋ ነገ ከነገ ወዲያ ቢከፈት የምናውቀው ካሉ እኔ ከኢየሱስ ውጭ አልወርድም። በዚህ ወቁ ከኢየሱስ ውጭ ወርጄ ሌላ ነገር ውስጥ አልገባም። ወደፊትም እግዚአብሔር ይረዳኛል። ኢየሱስና ኢየሱስ ብቻ ነው። የተጠራሁበትም የተለየሁበትም የመጣሁበትም እሱ ስለሆነ የማውቀውም እሱ ስለሆነ ሌላ ነገር ውስጥ ገብቼ አልፈተፍትም አላውቀውም። ስለዚህ የኔን አካውንት በዚህ ያውቃለሁ ማለት ነው። እነሱ ውሸት ይዘው ካላፈሩ አንተ እውነት ይዘህ ምን ትሰራለህ? ስቲል ስድብ አይደለም።
ሰላም ቀጥል። ኢየሱስ ሲባል ሰዎችን ልታሳድድ ነው። ማርያም ሲባል የማይል ሆነ ችግር አለ። ደግሞ ሌላ ጥያቄ ለምንድን ኢየሱስን አይደለም ወይ? በቅንነት ነው የእውነት ኢየሱስን አይደለም ወይ? ይህች ቤተክርስቲያን ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሀል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። አንዳንድ ሰዎች ታዝቧል። ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁ ለምን ወጣ ስትለው እኔ ግን እዚህ ጋር ማለት ነው አንድ መጠየቅ የምፈልገው ነገር አንድ ሰው ኮሽን ቀጥል ወይ ችግር የለውም ክርስቶስ አልተሰበከም ብሎ እኔ ተሰብኳል አልተሰበከም ለሚለው ቤተክርስቲያን ጠንቅቄ እንደው በግምት በመላመት በሀሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማውቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው አድርጌ ስለማውቅ የሞላ አይምሮ ያረፈ ህሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብሎ በወጡበት ቦታ ላይ ወንጌሉ መልእክታቱ አዲስ ኪዳኑን እያብራሩ ያንን ዝናገነናል፣ ክርስቶስ ጠምቶናል፣ ርቦናል፣ እሱን መስበክ አለብን ብለው ሰዎች ሚዲያ ላይ ተመልክታቸው በቃ ሲያጠሉ፣ ሲሳደቡ፣ ሲያንቋሽሹ እንደገና ደግሞ ንጽጽር እኔ በጣም በእርግጠኝነት የምነግርህ በሚቀጥሉት 10 እና 15 ዓመታት ሃይማኖቶች በጣም ከባድ ፈተና ተደግሞባቸው እኔ አንድ ክርስቲያን ቁርአን እንደዛ ነው፣ ቁርአን እንደዚህ ነው፣ ሐዲሱ እንደዛ ነው፣ ነብዩ መሐመድ እንደዛ ናቸው እያለ በሚያገባው ገብቶ ከሚፈተፍት ክርስቶስ ይሄ ነው፣ ሐዲስ ኪዳን ይሄ ነው፣ ወንጌሉ ይሄ ነው፣ እምነትህ ሰፍረህ ቆጥረህ ተረዳ ይሄ ነው፣ ከዚህ ውጭ ያለው አያድንም። ለምሳሌ እኔ የምጠይቀኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ በስተኛ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጪና ተቀባይ፣ ንጉስና ወታደር ሳይታጣበት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይህን ምናልባት እንደው ተባራሪ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንድትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። ናገረው ያምኑ የራሱ ያውቁ የተለቀሙ። ስለዚህ እኔ አንድ ሙስሊምን ማወቅ ያለበት ስለ ነብዩ መሐመድ ለአማኙ ማስረዳት፣ ስለ ቁርአኑ፣ ስለ ሐዲሱ፣ ስለ ጾሙ፣ ስለ ጸሎቱ፣ ስለ ስርዓቱ በሚገባ ለሙስሊም ማስረዳት። አሁን ግን የተያዘው ምንድን ነው? ቁርአኑን ለሰዎች ከማስረዳት ይልቅ ወንጌል ውስጥ ገብቶ ክርስቶስ እንደዚህ ነው፣ ክርስቶስ እንደዛ ነው፣ ስለ ክርስቶስ ማስረዳት ሲገባ ቁርአን ውስጥ ገብቶ መሐመድ ነው መሐመድ። ይሄ በሁለቱም በኩል የተስፋ መቁረጥ ምልክት ነው። አሁን እኮ ይሄ ቧልትና ስላቅ ሆነ በቃ ጆሮ ጠገብ የሆኑትና ንግግርም ራሱ እያስጨበጨበ ያለው በመተንኮስ ነው። ሌላውን ባላጋራ የሚሰማውም አካል እንዲህ አይነት ጉዳዮችን ሊጠነቀቅ ይገባዋል። ከስር እንግዲህ ምንድን ነው መሰለህ አንደኛ አሁን ምንድን ነው ብትለኝ ይሄ ለድህነት ከምንጨነቀው ይልቅ ድህነት አስጨነቀ። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ በፊት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የእኛ ሀገር ችግር ቲክቶክ ላይ ብትለው ዩቱብ ላይ ብትለው በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን። አሁን በቀደም ስንወያይ ለምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው። አንድ ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ ያምኑ እምነቱ የገባበትን እምነት ነው ስራዬ ብሎ ያምኑ። እዚህ ሀገር ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ማንቋሸሽ እና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋሕዶ ሃይማኖት አይሆነኝም፣ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ እጅ ማገልገል እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዚያ ሄደህ የወጣህበትን መሳደብ እኔ እንደው
ስልቡ ሲፈለቀቅ ውስጡ ለምን ወጣው ምን አጠበጠ ለምን አረፍ ያለቀመጥ ነበር የሚል እሽጉ ስቀድ ቁጭ ነው የሚታየኝ። ከእስልምና አንተ ወደ እስልምና ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትናውን መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከእምነት ወደ እምነት የሚሄዱ ሰው ለምሳሌ አንተ ክርስቲያን ነህ፣ አይ በቃ ከዛሬ ጀምሮ የምድንበት እምነት እስልምና መሆኑ ገብቶኛል ብለህ ትሄዳለህ። እዛ እንደሄድክ ወዲያው የምትጀምረው ቁርአን ማስተማር ነው። ስልጣኔ ያስፈልገው። በነገራችን ላይ ማለት ነው የእውነት በጣም ነው የሚገርመኝ። በጣም የሆነ ሰው በሆነ መንገድ ፌመስ ሊሆን ይችላል። በነገራችን ላይ በአርቱም ሂዱ በእምነቱም ሂዱ፣ ልክ ከዛ እምነት ሲወጣ ግን የሄደበት እምነት ጋር ተማሪ ነው መሆን ያለበት። ቶታሊ ተማሪ ቁጭ ብሎ የሚማር ሁ ብሎ አንድ የገባ እውነት አለ፣ ወደዛ ሄዷል። ሶ ያንን እምነቱን ማዳበር ማወቅ ነው ያለበት። ግን አርቲስቶችን በሉት የሚዲያ ሰዎችን በሉት የእምነት ሰዎችን በሉት ከአንዱ እምነት ወደ አንዱ እምነት ሲሄዱ ስፔሻሊ ከኦርቶዶክስ ሲወጡ በቃ የቃል በቃል ፍርጥ ሳደርገው ማለት ነው ልክ ከቤተክርስቲያን ሲወጡ የገቡበት እምነት ፕሮቴስታንት ከሆነ በተለይ መድረክ ላይ ናቸው። እንዳልክም ማየት ትችላላችሁ፣ ዘርፌንም ማየት ትችላላችሁ፣ ሸዋፈራው ማየት ትችላላችሁ። ሁሉም እንዴ ሸዋፈራው እኮ ቤተክርስቲያን ውስጥ ማስተማር ያልነበረ ጀስት ምእመን ነው አይደል? ያለው ነገር ግን ምንድነው ለሚዲያው አዲስ አይደለም፣ ለስክሪን አዲስ አይደለም። ስለዚህ ፕሮቴስታንት ጋር ሲገባ ስለ እውነት ከመጠመቁም በፊትም ሆነ ከተጠመቀም በኋላ ትምህርት አያልቅም። ባይዘወይ በስነ ስርዓት ነው መማር ያለባቸው ቁጭ ብለው እና ምላስ መቅደም ነው እንጂ ስለ እውነት ቀጥታ ወደ ምረት ላይ ማቆም ማለት ወይ ደግሞ መድረክ ላይ ማቆም ማለት እምነቱን ማሳነስ ነው። በእውነት እኔ የድሮ ጴንጤዎች የእውነት በጣም በጣም ትልቅ ክብር ነው ያለኝ። እግዚአብሔር ምስክሬ፣ እማቃቸውም ሰዎች በጣም ብዙዎቹ የድሮ ጴንጤዎች ናቸውና በጣም ስነ ስርዓት ያላቸው መጽሐፍ ቅዱስን የሚፈሩ እግዚአብሔርን የሚፈሩ ከአፋቸው ፍጹም መጥፎ ነገር ከአፋቸው የማይወጣ ዝም ያሉ በእውነት ማለት ነው በጣም ፖላይት ናቸው። እሺ አሁን ላይ ግን ይሄ ከእምነት ወደ እምነት እንዲች የሚፈናጠጡ ሰዎች መጀመሪያ የሚጀምሩት ወንጌል መስበክ ሳይሆን ስድብ ነው። እና እውነት ፕሮቴስታንት ወገኖቻችን አስቡበት። መድረካችሁን ለማንም አታሳልፋችሁ አትስጡ፣ አታስደፍሩት እምነቱን። ሌላውን ተውት፣ ቆይ ሌላውን ተውት። አንድ ሰው የኦርቶዶክስ መምህር ሆኖ ኦርቶዶክስ ውስጥ እያገለገለ ከልጅነቱ ጀምሮ እያገለገለ መጥቶ ፕሮቴስታንት ውስጥ ሲገባ እኮ የእነሱን አስተምሮ መማር አለበት ለማስተማር። እስቲል አሁንም እያስተማረ ከሆነ እኮ የኦርቶዶክስ ነው ማለት ነው። የመጣው ነው ያልተስማማበትም ብቻ ይቆርጠዋል እንጂ የታሸው ያደገው የተሳለው በሌላኛው እምነት ነው። ስለዚህ እናንተን ሊያንጸባርቅ አይችልም። ምን እንዴት አድርጎ አላቅም፣ እንዴት አድርጋችሁ ቀለል አድርጋችሁ እንደምታስቡ። አሁን ኦርቶዶክስ ውስጥ የለም። የትኛውም ከሙስሊም ከፕሮቴስታንት ቢመጣ አውደ ምሕረት አይሰጠውም። ምስክርነት ሊሰጥ ይችላል፣ ይወርዳል በቃ። በተረፈ ትምህርቱን ላስተምራችሁ ብሎ ሊያስተምር አይችልም። ብቃቱም የለውም፣ አይችልም። መማር አለበት መጀመሪያ። በእውነት ትክክል። የዛሬ ቪዲዮ ይህንን ይመስል ነበረ። የእሷን ኢንተርቪው ሙሉን አይቼዋለሁ የዘርፌንና እውነት ኦርቶዶክስ ለዚህ መልስ የላትም ወይ የሚለውን እያየሁኝ ስለነበረ እና
እስቲ ሼር ላድርጋችሁ የኔን ቪዲዮ ፖስት ያደረኩትኝ። ኔክስት ቪዲዮን እስክንገናኝ ድረስ ቻው። ሰብስክራይብ እያደረጋችሁ ጠብቁን። ባይ